ስራ ጀምር ይመስለኛል። ወደ ስራ ለምገባ ይመስለኛል። ያኔ ስራ አትገቢም ብሎ የመለሱ ሰዎች ጋር ልትሄጂ ደስ ይለኛል። ይችኑ ነው የመለሳችኋል። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች ይህን ቪዲዮ ላይክ እና ሼር ሰብስክራይብ እያደረጋችሁ ቻናላችንን ተቀላቀሉ። በእውነት ዛሬ በጣም ደስ የሚል ነገር ነው ያየሁት። ማለት የሰው ልጅ ኑሮውን ይመስላል ድህነት አፈሪ ብላ ነው የሚያስብለው ማለት ነው። እና ይቺ ሴት እንዳያችኋት ሰሞኑን በሶሻል ሚዲያ ልጆቼ ትምህርት ቤት እንዳታደርሽን አንፈልግም ሁሉ እስኪሏት ድረስ ነበረ። የጥርሷ ችግር መልኳን ሁሉ ደብቆት ውበቷን ሁሉ ደብቆት እጅግ በጣም የምታምር ቆንጅዬ ልጅ ነች እና ውበቷን ደብቆት ልጆቿ ሁሉ እስኪያፍሩ ድረስ ያው ትምህርት ቤት ታውቃላችሁ ልጆች ይቀረጻል በአይምሯቸው እና ልጆቿ ሁሉ እናቴ አንቺ አታድርሽና እስኪሏት ድረስ ነበረ ልጆቿ ሁሉ የሚያሳቅቋት። ያው ትምህርት ቤት ጓደኞቻቸውም ብዙ ነገር ስለሚሏቸው ማለት ነው። እና አሁን ግን በጣም ነው ደስ ያሉኝ በእውነት ዶክተሮች እግዚአብሔር ይባርካችሁ። ጥርሷን በነፃ በእነሱ በራሳቸው ወጪ ጥርሷን እንደዚህ መልሰውላታል። በእውነት እንዴት እንደምታምር ድህነት ወይ እንደ ድህነት ግን አስከፊ ነገር የለም። እውነት ለመናገር ማለት ነው ድህነት በጣም አስከፊ ነው። በጣም እጅግ በጣም እና አሁን እንደምታዩት አሁን ያችን አይቺ እንዴት አንድ ይመስላሉ። በጭራሽ ለማመን እኮ ነው የሚከብደው በእውነት ጭራሽ ያቺ ሴት አትመስልም ሁሉ ማለት ነው። እንዴት እንደምታምር ከዓይኗ፣ ከከንፈሯ፣ ከጥርሷ፣ ከፀጉሯ፣ ከአፍንጫዋ ጀምሮ እውነት እና ስራ እንኳን ስትፈልግ ስራ እንኳን ልትቀጠር ስትፈልግ በፍጹም ፈቃደኛ አልነበሩም የሚቀጥሯት ሰዎች ማለት ነው። እና አሁን እነሱ ራሱ እውነት ለመናገር ማራኪ ሚዲያ የሚሰራው ልጅ እሱ ራሱ እንዲህ ቅድም ኢንተርቪው ያረኳት ናት እያለ ነበር። እና ሙሉ እንትኑን ማራኪ ዩቲዩብ ቻናል ላይ ገብታችሁ ማየት ትችላላችሁ። እጅግ በጣም ነው ደስ የሚለው። በጣም እውነት በጣም አስደሳች ነገር ነው ያየሁት ማለት ነው። እና ስራ እንኳን ስትቀጠር ስራ ቦታ ስራ ስትፈልግ እንኳን የሚቀጥራት አልነበረም። አሁን ስራ ጀምራለሁ ብዬ ተስፋ አደርጋለሁ እያለች ነው ያለችው። ጀምራለሁ እያለች ነው። ምክንያቱም በፊት አትሰራም ነበረ። ልትቀጠር ስትሄድ ኦልሬዲ በቃ በጥርሷ ችግር ያባረሯት ነበረ። መቅጠር አይፈልጉም የነበረ እውነት እኔ እንጃ በስማም በጣም በቃ ራሷን ራሱ በመስታየት ስታይ እውነት እኔ ነኝ እያለች እስክትገረም ድረስ ነበረ ያለቀሰችው። አልቅሳለች ሁሉ ማለት እስክትገረም ድረስ በጣም ነው የማመሰግነው እኔ ምንም ቃል የለኝም እያለች ማለት ነው። እውነት በጣም ነው የምናመሰግነው እናንተ እንደዚህ ውብ ላደረጋችኋት ዶክተሮች እጅግ በጣም ሁላችሁም ማራኪ ዩቲዩብ ቻናልንም እጅግ በጣም ነው የምናመሰግነው። ከዚህ ወደዚህ ነው ፈገግታዋን መልኳን ሁሉ ነገሯን ነው የመለሱላት ማለት ነው። መልካምነት ጥሩ ነው። ከእሷ በላይ እነሱ ተደስተዋል። እነሱ እጅግ በጣም ደስ ብሏቸዋል ማለት ነው ከእሷ በላይ እና መልካምነት ለራስ ነው። መልካምነት ለማንም አይደለም። ራስን ለራስ ነው በቃ የሚያስደስተው ማለት ነው። እና ሁሌም ለሰዎች መልካም እንሁን። ሁሌም ለሰዎች መልካም ነገር እናድርግ። ውድ ቤተሰቦቻችን ይህን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናላችንን ተቀላቀሉ። ስለነበረን ቆይታ እናመሰግናለን። መልካምነት ያስደስታል፣ ይከፍላል።